መልእክታቸው ግልጽ ነው። ምንም አይነት ጣልቃ ገብነት አይፈልጉም። ከየትኛውም ስፍራ የሚመጣ ቱሪስትንም ማየት አይፈልጉም። እዩኝ ልታይ በእነሱ ዘንድ የሚጠላ ተግባር ነው። እንደውም ሊጎበኟቸው የሚሄዱ የውጭ ዜጎችን በቀስት በመከላከል በንቃት ከደሴታቸው ሲያባረሩና ሲገድሉ ቆይተዋል። ቀስትና ጦር ያላቸው ባለሙያ አዳኞች ናቸው። እንኳን በጥርጣሬ ቀርቶ በጥላቻ ማንንም ሳይፈሩ ይጋፈጣሉ። እርሻ የለም፣ የቤት እንስሳ የሉም። ሀብታቸው የጫካና የባህር ሀብት ነው። በየትኛውም ዓለም ቋንቋ ያልተተረጎመው ቋንቋቸው ለሰሚው ልዩና አስገራሚ ነው። በባህላዊ መልኩ አነስተኛ ልብሶችን የሚለብሱ ሲሆን ወንዶች በተለምዶ ቀላል በሆኑ የዛፍ ቅርፊቶችን ሲለብሱ፣ ሴቶች ደግሞ ከተሸመነ የዘንባባ ቅጠሎች የተሰሩ ቀሚሶችን የሚለብሱ ናቸው። በተጨማሪም ብዙውን ጊዜ ሰውነታቸውን እንደ ሼልና ዶቃዎች ያሉ ቁሳቁሶች በተሰሩ እንደ የአንገት ሐብል፣ አምባሮች፣ የሰውነት ቀለምና ጌጣጌጦች ይጠቀማሉ። ይህ አለባበሳቸው ከባህላቸውና ከአካባቢያቸው ዘይቤ ጋር ያላቸውን ጥልቅ ትስስር ያንጸባርቃል። እንደ 19ኛው ክፍለ ዘመን በብሪታንያ ቅኝ ገዢዎች አፈና ያሉ አሰቃቂ ገጠመኞች ምክንያት የውጭ ሰዎች አደጋና በሽታ እንደሚያመጡ አስተምሯቸዋል። የእነሱ መገለል ባህልንም ሆነ ጤናን የሚጠብቅ ንቃተ ህሊና ያለው የመዳን ስትራቴጂ ነው። ዕጣ ፈንታቸውን ይቆጣጠራሉ። ይህም ዓለም ሊያከብረው የሚገባ እውነት ነው። የእነሱ ኃይለኛ ነፃነት ትልቁ ጋሻቸው ነው። እነዚህን ህዝቦች ባነስታን ቁጥር ሰለጠነች በምንላት ዓለም ውስጥ በማይታመን መልኩ ወደ ፖሊዮሊቲክ የድንጋይ ዘመን ሰዎችን ያስታውሰናል። ይህም በተለምዶ በቅድመ ታሪክ ዘመን ከሚገኙት ቀደምት ስልጣኔዎች ጋር ተመሳሳይ ገጽታዎችን ያንጸባርቃል። እንዴት ቢሉን ይህም እንስሳትን ማደንን እና መኖ መሰብሰብን እንዲሁም እንደ ጦር፣ ቀስት እና ድንጋይ ያሉ ቀላል መሳሪያዎችን መጠቀምንና በትናንሽና ተንቀሳቃሽ ቡድኖች ውስጥ በፍቅር መተሳሰብ መኖርን እናይባቸዋለን። እነዚህን ህዝቦች የምናገኘው በቤንጋል ባህረ ሰላጤ ውስጥ የአንዳማንና የኒኮባር ደሴቶች አካል በሆነችው በሰሜን ሴንቲኔል ደሴት ነው። ተፈጥሮ ፍቅሯን ስትገልጽላቸው ጥቅጥቅ ባሉ ደኖቿ በዙሪያ ባሉ የባህር ዳርቻ ጥበቃና የአሳ ማጥመጃ ቦታዎችን በሚደግፉ ካልሲየም ካርቦኔት በሚያመነጩ የባህር ውስጥ የጀርባ አጥንቶች በሆኑት ኮራል ሪፎች ተብለው በሚጠሩ የውቅያኖስ ውስጥ እጽዋቶች የምትታወቅ ሲሆን ለጎሳው መገለል አስተዋጽኦ የሚያደርግ የተፈጥሮ መከላከያ ፈጥሮላቸዋል። የህንድ መንግስት የሰሜን ሴንቲኔልን የተጠበቀ አካባቢ አድርጎ ሰይሞታል። ይህም የሴንቲኔሊዝ የአኗኗር ዘይቤን ለመጠበቅና ከውጭ ተጽዕኖችና በሽታዎች ደህንነታቸውን ለማረጋገጥ የውጭ ግንኙነትን ይከለክላል። በቤንጋል የምትገኝ ይህች ሩቅ ደሴት ሴንቲኔሌዝ የምትባል ደሴት ናት። ይህች ምድር ላይ የመጨረሻ ግንኙነት ከሌላቸው ህዝቦች አንዱ እንደሆነች የሚቆጠረው ቡድንን ይዛ ለብዙ ሺህ ዓመታትን ዘልቃለች። ወደ ሰሜን ሴንቲኔል ስንመለከት የጠፋ ዓለምን ሳይሆን የራሱን መንገድ የሚመርጥ ማህበረሰብን እናያለን። የእነሱ መኖር ስለ እድገትና ግንኙነት ያለንን ግምት ያነሳሳል። ሴንቲኔሎች ደግሞ ከማንኛውም ነገር በላይ ያስታውሱናል። አንዳንድ ታሪኮች በውጭ ሰዎች ያልተነገሩ ቢሆንም የሰሜን ሴንቲኔል ደሴት ለህዝቦቿ መሸሸጊያና ምሽግ ናት ይሏታል። 59 ካሬ ኪሎ ሜትር ብቻ በሚሸፍነው ጥቅጥቅ ባለ የማንግሮቭ ደን የተሸፈነች ሲሆን ከላይ ወደ ታች ቢመለከቱት እንኳንስ ሊገቡበት ሲመለከቱት የማይቻል ነው። ቀደም ሲል እንዳነሳነው የማንንም የውጭ ድጋፍ አይፈልጉም። እናት ለልጇ ሳትሰስት እንደምትንከባከብ ደሴቲቱም ሞቃታማ የአየር ንብረትና የበለጸገ ስነ ምህዳሩ የሚያስፈልጋቸውን ሁሉ ለሴንቲኔል ነዋሪዎች ሳትሰስት ትሰጣለች። It's really not uncommon for an uncontacted tribe, when they first have contact with people from outside, to be completely decimated by disease. Many communities, 90% were wiped out, and some, the whole community disappeared. ለመጠለያ ለመሳሪያዎችና ለመኖነት የሚያገለግሉ ቁሳቁሶች እያዘጋጁ በመጠቀም በምንም አይነት ዘመናዊ ልማት ሳይነካቸው ሰዎችና ተፈጥሮ ፍጹም በሆነ ሚዛን ተስማምተው መኖራቸውን የተመለከተው የህንድ መንግስት ይህንን በመገንዘብ ጥብቅ የሆነ ማግለያ ቀጠናን ተግባራዊ በማድረግ
ሁሉንም ጎብኚዎች በ5 የባህር ማይል ወይም በ8 ኪሎ ሜትር ርቀት ውስጥ እንዳይጠጓቸው ይከለክላል። ይህ ሕግ ሴንቲኔላውያንንም ሆነ የውጭ ዜጎችን ይጠብቃል ተብሎ በህንድ መንግስት ይታመናል። ምክንያቱም የደሴቲቱ ነዋሪዎች ግልጽ አድርገውታል። ይሄ ማለት ከየትኛውም ቦታ የሚመጡ ጎብኚዎችን በማህበረሰቡ ተቀባይነት የላቸውም። እናም ደሴቲቱ በህግና በተፈጥሮ የተደገፈ በራሱ የሚጠበቅ ሉዓላዊ መሸሸጊያ ሆና ቀጥላለች። እንኳንስ እርዳታን ሳይፈልጉ ተፈልጎም ኑሮ በከበደበት ዓለም ለዘመናት ከውጭው ዓለም ተነጥለው ለመቆየት የመረጡበት ምክንያት አጀብ የሚያስብል ነው። በተለይም የአኗኗር ዘይቤያቸውንና ባህላቸውን በመጠበቅ ምክንያት ብቻቸውን መተውን የሚፈልጉበት የመጀመሪያው ምክንያት ባህላዊ ጥበቃን የተመለከተ ሲሆን በሺዎች የሚቆጠሩ ዓመታት ልዩ ባህል፣ ቋንቋና ማህበራዊ መዋቅርን ከውጭ ሰዎች ጋር መገናኘት ለባህላዊ ልማዶቻቸውና እምነታቸው ላይ ስጋት ሆኖ ስላገኙት። ሁለተኛው ለውጭ ሰዎች ያላቸው ጥላቻ ሲሆን ከውጭ ሰዎች ጋር በአመጽና በበሽታ የሚታወቁት እናም የውጭ ግንኙነቶችን እንደ ስጋት እንዲመለከቱ በማድረጉ። ሶስተኛም የጤና ስጋቶች ሲሆኑ ሴንቲኔሊዎች በውጭው ዓለም ውስጥ ለሚከሰቱ ብዙ በሽታዎች የመከላከል አቅም ስለሌላቸው በዚህ ምክንያት ጎሳዎቹ ጤንነታቸውን ለመጠበቅ ንክኪ እንዳይፈጠር በማድረጋቸው። እናም አራተኛ ራሳቸውን የቻሉ የአኗኗር ዘይቤያቸውን ከተፈጥሮ አካባቢያቸው ጋር በቅርበት የተሳሰረ በመሆናቸው ምክንያት ተለያይተው ለመቆየት የወሰኑት ውሳኔ ማንነታቸውን ራሳቸውን የቻሉበትን ሁኔታና ከውጭ አደጋዎች የሚጠብቁበትን ጠንካራ እርምጃ እንደሆነ የሚያመለክት ነው። ሴንቲኔሊዎች ከቀደመው ዘመን የተገኙ ቅሪቶች አይደሉም። እነሱ ሕያው፣ የበለጸጉ፣ በጽኑ ራሳቸውን የቻሉና በዚያ መንገድ ለመቆየት የወሰኑ ህዝቦች ናቸው እንጂ ለምግባቸውም ቢሆን የሚጨነቁ አይደሉም። ደሴታቸው ከሚያቀርበው በላይ ተስገብግበው አይወስዱም። የዓመት ልብስ የዕለት ጉርስ የሚለውን ልመና ይፈጽማሉ ቢባል ማጋነን አይሆንም። መጠለያቸውን ቀላል የዘንባባ ግንድና የቅርንጫፍ መጠለያዎችን ያደርጋሉ እና በትንሽና ጠባብ ቡድኖች ውስጥ በፍቅር ይኖራሉ። አንድም የአመጋገብ ስርዓት የላቸውም። ከአሳዎች ጀምሮ እስከ እጽዋትና አልጌዎች ምርጫ የላቸውም። በተለይም በእጅ የተጠረቡ ታንኳዎችን ተጠቅመው በታላቅ ክህሎትና ትክክለኛነት አሳ ማጥመድማ የሚቀድማቸው የለም። ባህላቸውን ደግሞ ስንመለከት ከአካባቢያቸው ጋር ጥልቅ የተሳሰረ ሲሆን ይህም ለብዙ ሺህ ዓመታት ብዙም ሳይለዋወጥ የቆየ የአኗኗር ዘይቤን ያንጸባርቃል። ቀላል መሳሪያዎችን በመጠቀምና የሰውነት ማስዋብ ልምምዳቸው ከባህላቸው ጋር ያላቸውን ግንኙነት ያንጸባርቃል። አነስተኛ የሆነ የውጭ ተጽዕኖ ቢኖርባቸውም ባህላቸውን የመቋቋም አቅምን፣ ራስን መቻልና በዙሪያቸው ላለው ዓለም ጥልቅ አክብሮትን ያሳያል። ወንዶች የባህር ዳርቻቸውን ታጥቀው ሲጠብቁ፣ ሴቶች በውሃ ዳርቻ ምግብ ፍለጋ ሲሄዱ፣ ልጆቻቸው ደግሞ ከአዋቂዎች ጋር ይጫወታሉ። የሴንቲኔዝ ሕዝብ ለጠላትነት ያለው ዝና የተመሰረተው ራስን በመጠበቅ ላይ ነው። ከ1880 ዓመተ ምህረት ጀምሮ ለመጀመሪያ ጊዜ ከተዘገበው ግጭት በመነሳት የብሪታንያ ቅኝ ገዢዎች የደሴቲቱን ነዋሪዎች በጠለፉበት ጊዜ እስከ ዘመናዊ ዘመን ድረስ እያንዳንዱ ጣልቃ ገብነት ተቃውሞ ደርሶበታል። በወዳጅነት ለመገናኘት የሚደረጉ ሙከራዎች ይቅርና ስጦታዎችን ለሚያቀርቡላቸው የፊልም ሰራተኞች እንኳን በቀስት ተመተዋል። በ1974 የናሽናል ጂኦግራፊ ቡድን ከደሴቲቱ እስከ መባረርና ስጦታዎቻቸውን እስከ ማውደም አድርሰውታል። ይህ መልእክት የሚጠቁመው የውጭ ነገሮችና የውጭ ሰዎች ተቀባይነት እንደሌላቸው ነው። እንደ ምሳሌ ብናይ በ2018 የአንድ አሜሪካዊ ሚስዮናዊ አሳዛኝ ግድያ ፍላጎታቸውን ችላ በማለቱ ያስከተለበትን አደጋ አጉልቶ ያሳያል። ለሴንቲኔል እያንዳንዱ የተቃውሞ እርምጃ የቤታቸውንና የአኗኗር ዘይቤያቸውን መከላከል ነው። ወሰኖቻቸው ግልጽ ናቸው። ቁርጠኝነታቸውም የማይናወጥ ነው። ደሴታቸውን ጠባቂዎች ናቸው። እናም በማንኛውም ዋጋ ይከላከላሉ። የእነሱ ተቃውሞ የእነሱ ውርስ ነው። ያም ሆኖ ሴንቲኔዝ ከገለልተኝነታቸው አንጻር አስደናቂ የመቋቋም ችሎታ አሳይተዋል። ብዙዎች ከ2004 ሱናሚ በኋላ እንደጠፉ ፈርተው ነበር። ነገር ግን የተፈጥሮ ምልክቶችን በማንበብ እና ወደ ከፍተኛ ቦታ በመዘዋወር ተርፈዋል። ይህ ጥልቅ የአካባቢ ዕውቀት አብዛኛው የዓለም ክፍል ከረሳው መሰረታዊ የመዳን ክህሎቶች አንዱ ነው። እሳትን ይጠቀማሉ። ይህ ማለት መስራት ይችላሉ ወይም ፍም ብቻ ማቆየት ማለት እንደሆነ ባይታወቅም በእነሱ ዘንድ እሳትን መጠበቅ ትልቅ የጋራ ግዴታ ሊሆን ይችላል።
በህንድ መንግስት የታዘዘው የማግለል ዞን ድንገተኛ ወይም ሆን ተብሎ የሚደረግ ግንኙነትን ይከለክላል። እነዚህን ህጎች ችላ ለማለት የመረጡ የውጭ ዜጎች የሚያስከትላቸውን አስከፊ ውጤቶች አይተዋል። እዚህ በእነሱ ላይ ግንኙነትን መጫን የባህል ውድመት ይሆናል። የራስን እድል በራስ የመወሰን መብታቸው መከበር አለበት። ከዚህ ያነሰ ከዚያ የበለጠ መሆን የለበትም። ዓላማቸውን ግልጽ አድርገው አሳይተዋል። ያለ ግንኙነት መቆየት ይፈልጋሉ። እናም ማክበርና መጠበቅ ያለብን አስገዳጅ ምርጫ ነው። ሴንቴኔሊዎች ለዚህ ዘመናዊ ዓለም ጠንካራ ትምህርት ያስተምራሉ። አንድ ሰው ሀብታምና ትርጉም ያለው ህይወት ለመኖር ቴክኖሎጂ ወይም ቁሳዊ ሀብት አያስፈልገውም። ዘላቂ ህልውናቸው በውስጣችን የተተከሉትን የእድገትና የስኬት ሐሳቦችን ይቃወማል። በእነሱ ዘንድ እውነተኛ ሀብት የሚመጣው በማህበረሰብ፣ በእውቀት፣ በጤናና በነጻነት መልክ ነው። ደስታ ከንብረታችን ጋር የተቆራኘ ሳይሆን ከዓላማና ከግንኙነት ጋር የተያያዘ መሆኑን ያስታውሱናል። የእነሱ የመቋቋም አቅም ለሰው ልጅ መላመድን ይመሰክራል። የሴንቲኔልስ ሰዎች ግምቶቻችንን እንድንጠይቅና ለሌሎች የመሆን መንገዶችን እንድናከብር ያስገድዱናል። ታሪካቸው ለትህትናና ለማይታወቁት ሰዎች አክብሮት እንድናሳይ መልእክት ነው። ብቻቸውን እንዲቀሩ ብቻ ይጠይቃሉ። አጀብ ነው። ልናሳያቸው የምንችለው ትልቁ አክብሮት ያንን ምኞት ማክበር ብቻና ብቻ ነው።